በድልድይ ስር በቀጥታ ስርጭት ትርኢት እያቀረበች ኑሮዋን ለመምራት የምትታገል አንዲት ደፋርና አስቂኝ ልጃገረድ ነበረች። አንድ ቀን የቀጥታ ስርጭት ትርኢቷን እያቀረበች ሳለ ችግር ፈጣሪዎች የሆኑ ወጣቶች በመምጣት ማስጨነቅ ጀመሩ። ከማውረድ በተጨማሪም ገንዘብ ሰጥተው እንድትጨፍር ሊያስገድዷት ሞከሩ። ልጅቷ ግን ይህን ማዋረድ ከእንግዲህ መታገስ አልቻለችም። ከእነሱ አንዱን መሬት ላይ ረገጠችው። ነገር ግን ተቃዋሚዎቿ በጣም ብዙ ነበሩ። እሷም በአደገኛ ሁኔታ ውስጥ ልትወድቅ በተቃረበች ጊዜ በድንገት አንድ ወጣት ብቅ ብሎ አዳናት። ይህ ወጣት የአንድ ባለጸጋ ቤተሰብ ትልቅ ኮርፖሬሽን ወራሽ ነበር። አባቱም 10 ቢሊዮን ዶላር የሚያወጣ ፕሮጀክት ለማስፈጸም ከአንዲት ባለጸጋ ቤተሰብ ሴት ልጅ ጋር እንዲጋባ ያስገድደው ነበረ። ወጣቱ ግን ሕይወቱን በወላጆቹ ቁጥጥር ስር ማሳለፍ ሰልችቶት ነበረ። የተዘጋጀለትንም ጋብቻ ለማስቀረትም የሴት ጓደኛ እንዳለችው ዋሸ። ነገር ግን ይህን ውሸት ከተናገረ በኋላ በዚያው ቀን ደፋር ቀልደኛና የማትፈራ ልጃገረድ አገኘ። በዚያን ጊዜ በአእምሮ በድንገተኛ ሀሳብ መጣለት። ወላጆቹ ፈጽሞ ሊቀበሏት የማይችሉትን ሴት እንደ ፍቅረኛ አቅርቦ የተዘጋጀለትን ጋብቻ ማፍረስ ይችላል ብሎ አሰበ። ስለዚህ ልጅቷን ቀርቦ የእጮኛው ሚና እንድትጫወት ጠየቃት። ሁለቱም ለ3 ወር የሚቆይ ውል ተፈራረሙ። በውሉ መሰረት ልጅቷ በባለጸጋ ወላጆች ፊት አስፈሪና ፈጽሞ የማይመች የሴት ጓደኛ መስላ መታየት ነበረባት። ወደ ቤተሰቡ የምሳ ግብዣ ከመሄዳቸው በፊት ሁለቱም የሚናገሩትን ነገር በደንብ ተለማመዱ። ወጣቱ ምን ያህል ጊዜ እንደተገናኙ ጠየቃት። እሷም በቀላሉ 3 ቀንና 1 ሌሊት ሆኖናል ብላ መለሰች። ከዚያም ወላጆቹ ስለ ልጆቹ ቢጠይቁ ምን እንደምትመልስ ጠየቃት። እሷም ያለምንም ፍርሃት አሁን እርጉዝ ነኝ ብላ መለሰች። ወጣቱ ግን በሰማው ነገር መደነቅ ጀመረ። እንዲሁም ስለ የትርፍ ጊዜ ማሳለፊያዎቿ ሲጠይቃት ልጅቷ በቀጥታ ወንዶችን ማታለልና ልጆችን መውለድ እወዳለሁ ብላ መለሰች። ወጣቱ ሙሉ በሙሉ ደነገጠ። በውስጡ ግን በመጨረሻ ወላጆችን የሚያስደነግጥ ሰው አገኘው ብሎ አሰበ። የምሳ ግብዣውን ሲጀምር ልጅቷ ከባለጸጋው ቤተሰብ ጋር ተቀላቀለች። ሰውየውም የእሷ አቋም የማይናወጥ መስሎት ነበር። ነገር ግን በዚያን ቅጽበት ልጅቷ በቀጥታ ስርጭት ትርኢት ላይ የምትለብሰውን የተለመደ ልብስ ለብሳ በራስ መተማመን ወደ ቤት ገባች። ቤተሰቡ በሙሉ ወደ እሷ ተመለከተ። ለምን እንደዘገየች ሲጠይቋትም የቀድሞ ባለቤቴና ልጄን ክትባት ለማስወሰድ ወስጄ ነበረ ብላ በተረጋጋ ሁኔታ መለሰች። ይህ አንድ ንግግር ብቻ መላውን ክፍል ዝም አሰኘው። አማቷም በመጨረሻ ስለ ያለፈው ጋብቻዋ ጠየቀቻት። ልጅቷም ምንም ሳትፈራ ከዚህ በፊት 6 ጊዜ እንዳገባች ገለጸች። ከዚያም የበለጠ አስደንጋጭ ነገር ተናገረች። ከቀድሞ ባሎቿ አንዱን እስከ ሞት ድረስ እንደደበደበችው በቀጥታ ተናገረች። ሰውየውም ምን እንደምትወድ ሲጠይቃትም የእሱን ገንዘብና ሀብት ብቻ እንደምትፈልግ በማስመሰል መለሰች። በዚህም ምክንያት ልጅቷ በቤተሰቡ ፊት የማይታዘዝ አመፀኛና አጸያፊ ሴት የሚመስል ምስል በተሳካ ሁኔታ ፈጠረች። ወጣቱ እቅዱ በትክክል እንደተሳካ አሰበ። ነገር ግን እራቱ ካለቀ በኋላ አንድ የቤት ሰራተኛ ሁለቱንም እንኳን ደስ አላችሁ ብሎ ሲያመሰግን ወጣቱ ፈጽሞ ንግግር አጣ። የቤት ሰራተኛውም ቢያንስ ወጣቱ ጌታ ለወንዶች ፍላጎት እንደሌለው አሁንም መረጋገጡን እያሰበ ነበረ። በውላቸው መሰረት ልጅቷ ወደ ወጣቱ ቪላ ተዘዋወረች። መጀመሪያ ላይ የ3 ወሩን ስራ በቀላሉ ጨርሳ ቀድሞ ህይወቷን ትመልሳለች ብላ አሰበች። ነገር ግን ቪላው በሙሉ በካሜራዎች እንደተሞላ ስታውቅ ሁኔታውን እንደጠበቀችው ቀላል እንዳልሆነ ተረዳች። ቀስ በቀስ በወጣቱና በወላጆቹ መካከል ያለውን የስልጣን ጦርነት ግልጽ ሆነ። ወጣቱ ወላጆቹን ለመቃወም የውሸት ፍቅረኛውን ተጠቅሞ ነበረ። ወላጆቹ ደግሞ ልጃቸውን ለመቆጣጠር የስለላ ካሜራዎችን አስገጥመው ነበረ። ልጅቷ በመጨረሻ የወጣቱ ችግር ከመጀመሪያውኑ ካሰበችው በላይ እንደሆነ ተረዳች። እሱን መርዳት ከፈለገች የውሸት ፍቅረኛው ሚናውን የበለጠ እውነተኛ ማድረግ እንዳለባት ገባት። ስለዚህ ወደ እሱ ለመቅረብ ቅድሚያ ወሰደች። ፈገግ ብላ ዛሬ እሱን እንዴት ልጅ መውለድ እንደሚገባ ልታስተምረው እንደምትችል በቀልድ ነገረችው። ይህ የ3 ወር የውሸት ግንኙነት ግን ቀስ በቀስ ከውል የጀመረ ግንኙነት ወደ እውነተኛ ስሜት ሊቀየር ጀመረ።